ብዙን ጊዜ ያልተነገረላቸው ያልተዘመረላቸው ያልተደነቁ ከሰው ዓይን ያትርፋቸው የተባሉ የሶሻል ሚዲያ ውብና ምርጥ የሆኑ ሞቲቬሽን የሚባሉ አነቃቂ ንግግሮችን የሚናገሩ የሚሰሩ ስለ ትዳር ክብር፣ ስለ ሰዎች ክብር ያላቸው እዮብና ቃል ዛሬ ደርበብ በሚሉ እዮብና ረዴት ይቅርታ፣ እዮብና ረዴት ማለት ነው መጥተዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ቤተሰብ አዳዲስ ቪዲዮ ስለቅላችሁ አስቀድሞ ወደ እናንተ እንዲደርስ የደወል ምልክቷን በማጥቆር ቤተሰብ ይሁኑ። ዛሬ እንግዲህ አብዛኛውን ጊዜ በሶሻል ሚዲያ ላይ ያልተነገረላቸውና ያልተዘመረላቸው ረዴትና እዮቤል የምር እውነት ለመናገር ቃል አዲስ እዮብ እንዲሁም ደግሞ እነዛ ፋሚሊዎች በሞላ ፍቅር የሆኑ ፋሚሊዎች ናቸው ማለት ነው። በጣም ደስ የሚሉ ነገር ስለ ትዳር ክብር ያላቸው፣ ለሰው ልጅ ትዳር ያላቸው፣ ሶሻል ሚዲያውን የሚያከብሩ፣ ስለ ክብራቸው የሚጨነቁ እውነት ማለት ነው። ከሰው ዓይን ያትርፋችሁ፣ ከሶሻል ሚዲያ ዓይን የሚያትርፋችሁ። በቅርቡ ደግሞ እዮብና ረዴትን እውነት ለመናገር በስማቸው ራሱ ቻናሉን የከፈትኩትኝ በጣም ስለምወዳቸውና ስለማከፍራቸው ነው። እውነት ለመናገር እና አላቅም እኔ የሆነ ቃላት ቢኖረኝና እነሱን በገልጻቸው እነሱን ባወድሳቸው ደስ ይለኛል ማለት ነው። የምር እንደዚህ በቃ የሆነ መዓዛ ያላቸው የሆነ መዓዛቸው ሶሻል ሚዲያውን የሚያውድ ደስ የሚል ለብር የማይጨነቁ ስለ ክብራቸው ብቻ ገንዘብ በየትኛውን በኩል እንደሚመጣ የሚያውቁ ናቸው። በተለይ እነሱ ቤት የሆነ በዓል አውደ ዓመት፣ ፋሲጋ ብቻ የሆነ በዓል ላይ ማለት ነው ያላቸው የፋሚሊ ወንድማማቾቹ የሚያገቡት ሚስት እንዴት ውበታቸው የሆነ የአንድ ቤተሰብ ፋሚሊ ይመስላሉ። ማለት የአንድ ቤተሰብ ፋሚሊ ሁለት እህትማማቾች ራሱ ጸባያቸው ይለያያል። የነሱ ግን አንድ ቀን ተጣልተው አንድ ቀን ወንዶቻቸው ቼት አርግተው ሴቶቻቸውን ቼት አርግተው መጥተው ሶሻል ሚዲያ ላይ ድራማ ሰርተው ያውቁም። እርስ በርስ ነው ከሰሩም እርስ በርስ ነው ፕራንክ የሚደራረጉት እውነት ለመናገርና እናትየዋም ልክ እንደረዱት ድርብብ ያለች ቆንጆ ናትና እዚህ ጋር ማለት ነው እስኪሴኔ ቆንጆ እስኪሴኔ አበባ እያሉ ያሉትኝ ትዝ ይላችሁ እንደሆነ አኒቨርሳላቸውን እያከበሩ ነበርና በቅርብም ደግሞ በልጅ ሊባረኩ ነው። ነፍሰ ጡር ስትሆን ደግሞ ሴት ልጅ ውበቷ እንዴት እንደሚጨምር ታውቃላችሁ ማለት ነው። እዚህ ጋር እንግዲህ ተመልከቷት። እንግዲህ የምር ማለት ነው እኔ ቃላት የለኝም የምር ለነሱ የሆነ ቃላት ቢኖርና እስኪ እንደው የሆነ ቃላት ቢኖርና ብናገርና ብገልጻቸው እነዛ ሰፈርና ይቺ ደግሞ እነዚህን ሳያቸው ኡፍ ዋጡኝ ብሉኝ በቃ የሆነ አማላይ የሆኑ ፋሚሊዎች ናቸውና የነሱ ፋሚሊ ውስጥ እንደው የመግባት እድል ቢገኝ እንደው ሰው ብዬ ያለምን መመገባ ሁላ ይመስለኛል።